ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ዲስክሪፕቲቭ ዳታ አናላይሲስን በጣም አጭርና ቀላል በሆነ መንገድ እናያለን። ስለዚህ ዲስክሪፕቲቭ ዳታ አናላይሲስ ማለት ሲምፕሊ ለካታጎሪካል ለሆኑ ቫሪያብሎች ኖሚናል ኦር ኦርዲናል ሊሆኑ ይችላሉ ለነሱ ፐርሰንቴጅ እንዲሁም ደግሞ ኮንቲኒዩስ ወይም ኑሜሪክ ለሆኑ ቫሪያብሎች ደግሞ ሚን ሚዲያን ቫሪያንስ ሞድ ኤንድ ስታንዳርድ ዲቪዬሽን መፈለግ ነው ማለት ነው። ስለዚህ እነዚህን ዲስክሪፕቲቭ አናላይሲሶች በቀላሉ ለማግኘት ለምሳሌ ለኮንቲኒዩስ ዳታ ብናይ ወይም ደግሞ ለኑሜሪክ ለሆኑ ዳታዎች ዲስክሪፕቲቭ ዳታ አናላይሲስ ኤስፒኤስኤስን በመጠቀም አናላይዝ ማድረግ ብንፈልግ አናላይሲስ ጋር እንገባለን። ከዛ ዲስክሪፕቲቭ ስታቲስቲክስ የሚለው ጋር ምን እናገኛለን? ፍሪኩዌንሲስ የሚለው አለ ማለት ነው። እሱን አንዴ ክሊክ ስናደርግ እዚህ ቫሪያብልስ የሚሉት ጋር ምኖቹን እናስገባለን? ኮንቲኒዩስ ወይም ደግሞ ኑሜሪክ የሆኑ ቫሪያብሎቹን እናስገባለን። እዚህ ጋር ብናይ ኑሜሪክ የሆኑ ኤክስፔንዲቸር እንዲሁም ደግሞ ኢንከም ነው ማለት ነው። እዚህ በግራ በኩል ከጽሁፉ በግራ በኩል ያሉት የዳታውን ታይፕ የሚነግሩን ናቸው። ምሳሌ እዚህ ጋር ስንሄድ ሬዚደንስ የሚለው ጋር እነዚህ ትራያንግል የሆኑ ነገሮች የሚያሳዩት ኖሚናል ለሆኑት ነው ማለት ነው። ካታጎሪካል ሆነው ኖሚናል በት ኤክስፔንዲቸር እና ኢንከም የሚያሳዩት ስኬል ነው። ስኬል ኦፍ ሜዠርመንት ማለት ደግሞ ኑሜሪክ ስለሆነ እነዚህ ኑሜሪክ የሆኑ ቫሪያብሎችን ወደ ቫሪያብልስ እንወስድና ስታቲስቲክስ የሚለውን እንነካለን። እዚህ ስታቲስቲክስ ጋር እኛ የምንፈልገው ዲስክሪፕቲቭ አናላይሲስ ሙሉ አለ ማለት ነው። ምሳሌ እኔ የምፈልገው ሚን ሚዲያን ሞድ ሰም ኦልሶ ቫሪያንስ ብፈልግ ሬንጅ ብፈልግ ስታንዳርድ ዲቪዬሽን ብፈልግ ማክሲመም ቫልዩ ሚኒመም ቫልዩ በሙሉ ብፈልግ እንዲሁም ደግሞ እዚህ እነ ኩርቶሲስ ስኪውነስ የሚሉትን ኩርቶሲስ ማለት ፒክነስ ኦፍ ኖርማል ዲስትሪቢዩሽን የሚገልጽ ሲሆን ስኪውነስ ደግሞ the skew of ኖርማል ዲስትሪቢዩሽን የሚገልጽ ነው ማለት ነው። ስለዚህ እኛ የምንፈልጋቸውን ዲስክሪፕቲቮች ቲክ እናደርግና ኦኬ እንለዋለን ወይም ደግሞ ኮንቲኒዩ እንለዋለን ማለት ነው። እኔ የምፈልገው ስታንዳርድ ዲቪዬሽን ኤንድ ቫሪያንስ ሬንጅ ማክሲመም እና ሚኒመም ባልፈልግ ኤንድ ኦልሶ ሰምን ካልፈለኩ ሞድ ሚዲያን እና ሚንን ብፈልግ እነዚህን ክሊክ አደርግና ኦኬ እለዋለሁ። ዴን ፋይናሊ ምን ማድረግ ነው? ሲምፕሊ ኦኬ ማለት ነው። እዚህ ጋር የእያንዳንዱን ያመጣልናል። ምሳሌ እዚህ ጋር ኤክስፔንዲቸር አለ ኢን $1000 ፐር መንዝ አለ ኢንካም ኢን $1000 ፐር መንዝ አለ ማለት ነው። እዚህ ጋር ሚሲንግ ቫልዩ ቫሊድ ይለናል። አውትካሙ ጋር ቫሊድ ይሄን ያህል ኦብዘርቬሽን አለን 2387 ኤንድ ኦልሶ ሚሲንግ ዜሮ አለ the mean value 4.6 and 4.2 4.6 for expenditure and 4.2 for income አለን median 4.6 for expenditure and also 4.2 in income 4.7 for mode number of repetition ነው standard deviation value of repetition ማለት ነው ስታንዳርድ ዲቪዬሽን ይሄን ያህል አለ ቫሪያንስ ይሄን ያህል ሬንጅ ይሄን ያክል ብሎ እዚህ ጋር በምናየው መልኩ በዚህ ማለት ነው በዚህ መልኩ ምናችን እናስቀምጣለን ዲስክሪፕቲቭ ስታቲስቲክስ ወይም ደግሞ ዲስክሪፕቲቭ ዳታ አናላይሲስ ኢን ኤስፒኤስኤስ ማለት ነው ፎር ኮንቲኒዩስ ወይም ደግሞ ኑሜሪክ ለሆኑ ዳታዎች ይሄንን ይሰጠናል። ልክ በዚህ መንገድ በቀላሉ አናላይዝ ማድረግ እንችላለን። ሌላው ኮንቲኒዩስ ምንድነው? ካታጎሪካል ለሆኑ ቫሪያብሎች ፐርሰንቴጅ መፈለግ ማለት ነው። ፐርሰንቴጅ መፈለግ አሁንም that is ዲስክሪፕቲቭ ስታቲስቲክስ ነው ወይም ደግሞ ዲስክሪፕቲቭ ዳታ አናላይሲስ ፎር ካታጎሪካል ዳታ ነው። ለካታጎሪካል ለሆኑ ዳታዎች ኖሚናል ኦር ኦርዲናል ሊሆኑ ይችላሉ ደግሜ እለዋለሁ። ስለዚህ ለነሱ ዳታዎች ምን መፈለግ ፐርሰንቴጅ መፈለግ እሱ ዲስክሪፕቲቭ ነው ማለት ነው። ዲስክሪፕቲቭ ዳታ አናላይሲስ ነው። ስለዚህ እሱን ለማግኘት አሁንም አናላይሲስ ጋር እንሄዳለን። ዲስክሪፕቲቭ ስታቲስቲክስ ጋር እንሄድና ፍሪኩዌንሲስ የሚለውን ድጋሚ እንነካዋለን። ስለዚህ የዚህ ፍሪኩዌንሲስ ጋር አሁን ቅድም እነዚህ ኑሜሪክ ለሆኑ ቫሪያብሎች ስለነበረ እየሰራን የነበረው ኤክስፔንዲቸር እና ኢንካምን አስገብተናል። ግን አሁን እኛ የምንፈልገው ኤዱኬሽን እና ካታጎሪካል ለሆኑ ቫሪያብሎች ስለሆነ ኤዱኬሽን እና ሬዚደንስ ነው። ሬዚደንስ እነዚህን አስገባን። አሁንም ስታቲስቲክስ ጋር እንሄዳለን። ስታቲስቲክስ ጋር ሄደን እኛ የምንፈልገውን አሁንም ቲክ እናደርጋለን ማለት ነው። ምሳሌ ፐርሰንታይል ከሆነ የምንፈልገው ኳርታይል ከሆነ
ካት ፖይንት ምናምንም ይሆን ከሆነ የምፈልገው ግን እዚህ ጋር ዝም ብለን ኦኬ ብንለው ራሱ ያመጣልናል። አያችሁ ኤዱኬሽናል ሌቭል ስንት ካታጎሪ ያለው 3 ካታጎሪ ያለው ኖ ኤዱኬትድ ሃይ ስኩል ኤንድ ዲግሪ ኤንድ ዲፕሎማ ሚል ማለት ነው። ስለዚህ የእያንዳንዳቸውን ፍሪኩዌንሲ ያስቀመጠ ከነሱ ፍሪኩዌንሲ ጎን ለጎን ፐርሰንቴጅ አስቀመጠ ማለት ነው። ፐርሰንቴጅ ካስቀመጠ ፐርሰንቴጁን ለመቶ ማካፈል ፕሮፖርሽን ነው ማለት ነው። ምሳሌ እዚህ ጋር 16.7% ፐርሰንት ማለት ፕሮፖርሽን ታይምስ 100 ስለሆነ ይሄንን ለመቶ ብናካፍለው 0.167 ፕሮፖርሽን ነው ማለት ነው። በፕሮፖርሽን ከገለጽ ነው። ለሃይ ስኩል ብንሄድ 29.6 የምትለዋን ኢን ተርምስ ኦፍ ፕሮፖርሽን ብንገልጻ 0.296 ይሆናል። ስለዚህ ካታጎሪካል የሆኑ ቫሪያብሎችን በፐርሰንቴጅ ይገልጽልናል ወይም በፕሮፖርሽን እኛ መቀየር እንችላለን። ለኮንቲኒዩስ ለሆኑ ዳታዎች ግን በሚን ሚዲያን ሞድ ኤንድ በቫሪያንስ ሲምፕሊ ዳታውን ዲስክሪፕቲቭ አናላይዝ ማድረግ እንችላለን። ሬዚደንስን ብንወስድ አሁን ምሳሌ እዚህ ጋር አርባን ኤንድ ሩራል አለ። ስለዚህ የአርባን ፐርሰንቴጅ 72.7 ነው አለ ወይም ደግሞ 0.727 ፕሮፖርሽን ማለት ነው። ሲሚላርሊ ፎር ሩራል ሲሆን ደግሞ 27.3 ይሆናል። 27.3 ፕሮፖርሽን ፐርሰንቴጅ ማለት ነው። እሱን ወደ ፕሮፖርሽን ብንቀይረው 0.276 ይሆናል። ስለዚህ እነዚህን በመጠቀም ዲስክሪፕቲቭ ዳታ አናላይዝ ለኮንቲኒዩስና ለካታጎሪካል ዳታዎች ወይም ደግሞ ለኳሊቴቲቭና ለኳንቲቴቲቭ ዳታዎች በቀላሉ መስራት እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።